እንደዚህ አይነት ቆንጆ ምግብ ሩዝ ማለት ነው። ካብሳ ዛሬ ቆንጆ እንደምታዩት እንደ ውበቱ ማለት ነው ቆንጆ የሆነ ምግብ ዛሬ እንሰራለን። እንደምታዩት ሰላጣም ሰርቻለሁ ምናምን ለነሱም ሰጥቼ እየበላሁ ነው። እንግዲህ አሳያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንደተለመደው መጥተናል። ዛሬም እንደምታውቁኝ ምግብ ነው የምሰራው። ዛሬ ደግሞ የሚሰራው ነገር ለየት ያለ ነገር ነው። ዶሮውን ቆርጫለሁ። ዶሮና ነጭ ሽንኩርት እዚህ ጋር አለኝ፣ ቲማቲም አለኝ፣ ሰልሳ አለኝ፣ ኩዳርም አለኝ። ኩዳርና ዶሮውን አንድ ላይ ለመስራት ነው፣ ሩዝ ማለት ነው። አሁን እንደምታዩት አንድ ማጂ ያስገብቻለሁ። ትንሽ ሽንኩርቱ ትንሽ ከበሰለ በኋላ ቲማቲሙንም ነጭ ሽንኩርቱንም ማጂውንም አስገባሁት። አሁን ደግሞ ለመቅረጽ ስላልተመቸኝ በኋራት ቅመም ማለት ነው ላይ የተለያዩ ቅመሞቹ ነበሩ። እነሱንም ሰልሳውንም አንድ ላይ አግብቼ እያማሰልኩት ነው። ትንሽ ከበሰለ በኋላ ደግሞ ትንሽ እስከሚበስል ድረስ እንጠብቀዋለን። ከበሰለ በኋላ ዶሮውን አስገባሁት ማለት ነው። አሁን ዶሮውን አስገብቻለሁ። ዶሮ ደግሞ ትንሽ ሲበስል ውሃ እናረግበታለን። ትንሽ እስኪበስል ድረስ እንጠብቀዋለን ማለት ነው። ውሃ አረጌበታለሁ። ትንሽ ዶሮ ከበሰለ በኋላ ደግሞ ኩዳር አለኝ ማለት ነው። ኩዳሩን ተዶሮውን አንድ ላይ ለመስራት ነው ያሰብኩት ማለት ነው። እዚህ ያዘጋጀሁት ኩዳር ድንችና ኩሳ የሚባለው ያኔ አንዱን አላውቀውም በኛው እንደምታዩት አስገባሁት ማለት ነው። ይሄም ዶሮውን ከዶሮው ጋር አንድ ላይ ትንሽ ከበሰለ በኋላ ደግሞ እንደተለመደው ደግሞ ሩዝ እዚህ ጋር አጥቤ ጃይዛ ያረኩት ነገር አለ። አሁን ሩዙን ያስገባው ነው። እንግዲህ እንደምታዩት ሩዙም በስሎልኛል። አስገብቼ ምናምን እዚህ ላይ ደርሰናል ማለት ነው። አሁን ደግሞ ሌላ ስራ ገብተናል። አሁን ሰላጣ ለመስራት ነው። ቲማቲምና ኪያር አንድ ላይ አጥቤ ጃይዛ ያረኩት ነበረ። እሱን ቆራርጬ ሎሚ አለኝ እዚህ ጋር ደግሞ ሎሚ ቆርጬ ግማሹን እንትን አርጌበት ሌላውን ደግሞ አንድ ላይ እያመሰልኩት ነው። እንደምታዩት ለራሴም ለነሱም ለአረቦች ማለት ነው ለነሱም ሰጥቼ ለራሴም ምርጥ ቆንጆ ሆኖ ደርሶልኛል። እንግዲህ አብራችሁ እየበላችሁ ከኔ ጋር ብላፊያ እያላችሁኝ ኮሜንት ላይ ጻፉልኝ። ወላሂ ቆንጆ ምግብ ነው ማለት ነው።